ዓለም አቀፍ የህብረት ስራ ጥምረት በአፍሪካ በመጪው ጥቅምት ኮንፈረንሱን በአዲስ አበባ ለማካሄድ ማቀዱን አስታወቀ። ጉባኤው በአዲስ አበባ ሲካሄድ ከሌሎች ሀገራት ተሞክሮዎችን ለመቅሰምና የልምድ ልውውጥ ለማድረግ እድል እንደሚፈጥር የአዲስ አበባ ከተማ ህብረት ስራ ኮሚሽን አስታውቋል። ይታያል አጥናፉ የዓለም አቀፉ የህብረት ስራ ጥምረት በአፍሪካ በመጪው ጥቅምት ኮንፈረንሱን በአዲስ አበባ ለማካሄድ ውሳኔ አሳልፏል። የዓለም የህብረት ስራ ጥምረት በአፍሪካ አፍሪካ ሪጂናል ዳይሬክተር ዶክተር ሮዝ ካሚር ወደ ኢትዮጵያ መጥተው ከባለድርሻ አካላት ጋር ውይይት አካሂደዋል። ጥምረቱ በመጪው ጥቅምት ወር በርካታ ሀገራት የሚሳተፉበትን ቀጣዩን የህብረት ስራ ኮንፈረንስ በኢትዮጵያ ለማካሄድ ስለሚያስችሉ ዝግጅቶች ከሚመለከታቸው አመራሮች ጋር መክረውበታል። ዳይሬክተሯ ጉባኤውን በአዲስ አበባ ማካሄድ ልዩና ስኬታማ እንደሚያደርገው ያላቸውን እምነትም ገልጸዋል። In October this year, we are going to have a meeting, a regional conference for Africa here in Addis for cooperatives. በመጪው ጥቅምት የዓለም አቀፉን የህብረት ስራ ጥምረት ጉባኤን እዚህ አዲስ አበባ እናካሂዳለን። ሀገሪቷ ለህብረት ስራ ዘርፍ የሰጠችው ትኩረት የሚደነቅ ነው። የጋራ መዲናችን የሆነችው አዲስ አበባ እጅግ ተውባለች። እንዲህ አይነት ጉባኤዎችን ለማካሄድ ሳቢ ሆናለች። የዓለም የህብረት ስራ ጥምረት በአፍሪካ መቀመጫው ኬንያ ናይሮቢ ነው። ኮንፈረንሱን ግን አዲስ አበባ ላይ ብናካሂድ የተሻለ ሆኖ አግኝተነዋል። ልዩና ስኬታማ እንደሚሆንም እንተማመናለን። But there is going to be something special in Addis happening on the 25th of October in Addis Ababa. ዋና ዳይሬክተሯ ከአዲስ አበባ የህብረት ስራ ኮሚሽን አመራሮች ጋር በመሆንም በመዲናዋ የህብረት ስራ ማህበራትን ተዘዋውረው ጎብኝተዋል። አዲስ አበባ ላይ የጎበኟቸው የህብረት ስራ ተቋማት ተሞክሮ የሚቀሰምባቸውና አርአያነት ያላቸው መሆናቸውን ዋና ዳይሬክተሯ አስተያየታቸውን ለኤምኤን ተናግረዋል። ቀጣዩን ዓለም አቀፍ የህብረት ስራ ጉባኤ በአዲስ አበባ ለማካሄድ ውሳኔ መተላለፉም የዚህ ማሳያ መሆኑን ጠቅሰዋል። As International Cooperative Alliance, we did not know that consumer cooperatives in Ethiopia are this active. እንደ ዓለም አቀፉ የህብረት ስራ ጥምረት የኢትዮጵያ የህብረት ስራ ማህበራት እንደዚህ የሚንቀሳቀሱና ንቁ መሆናቸውን አናውቅም ነበር። የህብረት ስራዎችን ተዘዋውሬ ተመልክቻለሁ። ለሸማቾች በቂ የምርት አቅርቦት በመፍጠር ገበያውን በማረጋጋት የገበያ ሰንሰለትና ስራ ዕድልን በመፍጠርና በሌሎች ሚናዎቻቸው ጥሩ እየሰሩ መሆኑን ተረድቻለሁ። ህብረት ስራዎች የልማት አንድ ተዋናይ ናቸው። በሀገራዊ ልማትም መንግስትን ያግዛሉ። Cooperatives are development actors. They help governments in their national development. የአዲስ አበባ ከተማ ህብረት ስራ ኮሚሽን ምክትል ኮሚሽነር ሀብተ የስዲሮ በበኩላቸው የመዲናዋ ህብረት ስራዎች የተቋቋሙባቸውን ዓላማዎች ከማሳካት አንጻር አበረታች ውጤት ማስመዝገባቸውን ለዚህም ተከታታይ ሪፎርሞች መሰራታቸው ተጨባጭ ውጤት ማምጣቱን ገልጸዋል። በለውጡ መንግስት በተለይ ከሆንግሮን ኢኮኖሚ ሀገር በቀል ኢኮኖሚ ጋር ተያይዞ ማህበራቶችን ከመጠንከር አዲስ አበባ ከተማ ላይ ደግሞ ቦታ ከማመቻቸት የራሳቸውን ችግሮች እንዲፈቱ ሪፎርም በማካሄድ የጀመራቸው ለዓለም ተሞክሮም ለአፍሪካም ተሞክሮ የሚሆን እንዲሁም ለዓለም ተሞክሮ የሚሆን ልምዳቸውን እናካፍላለን። በጣም ትልቅ እድል ነው ብዬ ነው የሚገምተው። ዓለም አቀፉ የህብረት ስራ ጥምረት በአፍሪካ አፍሪካ ጉባኤ በአዲስ አበባ ሲካሄድም ከሌሎች ሀገራት ተሞክሮችን ለመቅሰምና የልምድ ልውውጥ ለማድረግ ከፍተኛ ፋይዳ እንዳለው ጠቁመዋል። የመጡ እንግዶች በጣም አፕሪሺየት አድርጎ የኛ ብራንድ ላይ ጀመር ነው በሪፎርም ውጤቶች የጀመር ነው። እውነት ለመናገር ከሆነ በጣም በአጭር ጊዜ ውስጥ የገቢ የኢኮኖሚ ላይ በማህበራዊ ላይ የተለያዩ የአገልግሎቶች ላይ አዲስ አበባ የጀመረችውን በጣም አፕሪሺየት አድርጓል። እንግዲህ ቀጣይ የምናካሄደውም በከተማችን የሚካሄደውም ኮንፈረንስም በዚህ ልክ የተሳካ ይሆናል። ኢቭን የኢንተርናሽናል ኮኦፐሬቲቭ አላያንስ ቢሮ በአዲስ አበባ እንደሚከፈት ቃል ገብቶልናልና ይሄ ደግሞ ብዙ ነገሮችን ይዞ ይመጣል ማለት ነው። በአዲስ አበባ ከተማ ውስጥ 11 ግዙፍ የህብረት ስራ ዩኒየኖች የሚገኙ ሲሆን ከ1.9 ሚሊዮን በላይ አባላትን በማቀፍ ከፍተኛ ኢኮኖሚና ማህበራዊ ፋይዳ እየተጫወቱ እንደሚገኙም ከአዲስ አበባ ህብረት ስራ ኮሚሽን የተገኘው መረጃ ያመለክታል።